ለመሆኑ ቃጠሎ ሲያጋጥም ምን ማድረግ እንዳለብዎ በስርዓት ያውቃሉ? እሺ ምን ያደርጋሉ? መቼም የጥርስ ሳሙና፣ ቅቤ ወይም ዱቄት የተቃጠለው ቦታ ላይ ቃጠሎውን ለማቀዝቀዝ አደርጋለሁ አይሉ። ከሱማ ቅልጥ አድርጎ ጮሆ እርዳታ መጥራት እኮ ይሻላል። ምን ማድረግ እንዳለብዎና ለምን የሚለውን ለመረዳት ይህንን ቪዲዮ ይመልከቱ። ቃጠሎ አደጋ በሰከንድ ውስጥ የሚከሰት ማንንም ሊያጋጥም የሚችል ነው። በኢትዮጵያ ውስጥ ከግማሽ በላይ የሚሆኑ የቤት ውስጥ ቃጠሎች የሚከሰቱት ምግብ በሚዘጋጅበት ጊዜ ነው። የጋዝ ምድጃዎች ፈንድተው የፈላ ዘይት ወይም ውሃ ተደፍቶ ቃጠሎ ይከሰታል። ታዲያ ቃጠሎ ባጋጠመበት ወቅት ያሉ የመጀመሪያ 10 ደቂቃዎች ወሳኝ ናቸው። በዚህ ጊዜ ውስጥ የሚያደርጉት እያንዳንዱ ነገር ትልቅ ጥቅም አለው። በፍጥነት ማገገሞትን አሊያም የዕድሜ ልክ ጠባሳ መሆኑን ይወስናልና። ሆኖም ግን ብዙ የቃጠሎ ተጎጂዎች ዘግይተው ይታከማሉ። ታዲያ እርሶስ ምን ማድረግ አለብዎ? በመጀመሪያ ይረጋጉ እና ቃጠሎውን ያቀዝቅዙ። የተቃጠለው ቆዳ ላይ ቢያንስ ለ20 ደቂቃዎች በዝግታ ውሃ ያፍስሱበት። ያልሞቀ አሊያም ያልቀዘቀዘ ውሃ ያፍስሱበት። የቧንቧ ውሃ ከሌለ ቤት ውስጥ ቁጭ ያለ ንጹህ ውሃ ይሆናል። በዝግታ የረጠበ ንጹህ ጨርቅ ማድረግ ይችላሉ። ይህን ማድረጉ ቆዳውን እየጎዳ ያለው ሙቀት እንዲቀዘቅዝ እንዳይሰራጭ ያደርገዋል። ይህም ህመምና የቆዳ እብጠትን ይቀንሳል። ቅቤ፣ የጥርስ ሳሙና ወይም ዘይቶችን በጭራሽ አይጠቀሙ። እነኚህ ሙቀቱን በማቀዝቀዝ ፈንታ አፍነው ይዘው የቆዳውን ጉዳት ሊያባብሱ ይችላሉና በረዶ ወይም ከፍሪጅ የወጣ ቀዝቃዛ ውሃም ፈጽሞ እንዳያደርጉበት። እንዲህ የቀዘቀዘ ውሃ የደም ስሮች እንዲጠቡ ያደርጋል። ይህ ማለት ደግሞ ደም ዝውውር ይቀንሳል። ይህ ጉዳቱ እንዲባባስ ህዋሳት እንዲሞቱ ከማድረጉም ባሻገር ቁስሉም ቀስ ብሎ እንዲጠግን ያደርገዋል። ቃጠሎች በፍጥነት እብጠት ያስከትላሉ። ስለዚህ ማበጥ ከመጀመሩ በፊት አጥብቀው ሊይዙ የሚችሉ ነገሮችን፣ ጌጣጌጦችን፣ ሰዓቶችን ወይም ጥብቅ ልብሶችን ያስወግዱ። ሆኖም ግን በቆዳው ላይ የተጣበቀ ነገር ካለ ፈጽሞ አይጎትቱ፣ ለማንሳት አይሞክሩ። ቆዳውን አብረው ሊያነሱ የበለጠ ጉዳት ሊያደርሱ ይችላሉና የጤና ባለሙያ እስኪያዩ ድረስ ይተዉት። በደንብ ካቀዘቀዙት በኋላ የተቃጠለውን ስፍራ በንጹህ ልብስ በቀስታ ይሸፍኑ። ይህም አካባቢውን ከቆሻሻና ከአየር ይከላከላል። ምንም አይነት ውሃ የቋጠረ ነገር አያፈንዱ። እዚህ ሰዓትም ቢሆን ማንኛውንም ክሬም ወይም ቅባት አይጠቀሙ። ቀስ ብሎ እንዲጠግን ሊያደርጉ ይችላሉ። እንዲሁም ኢንፌክሽንን ደብቀው የቆዳ ጉዳት ሊያባብሱ ይችላሉ። ተሉትን ካዩ ወደ ክሊኒክ ወይም ወደ ድንገተኛ ክፍል በአፋጣኝ ይሄዱ። ቃጠሎ ከተጎዳው ሰው መዳፍ የሚበልጥ ከሆነ፣ ቃጠሎ በፊት፣ በእጆች፣ በእግሮች ወይም በብልት አካባቢ ከሆነ፣ የተቃጠለው አካባቢ ውሃ ከቋጠረ፣ ነጭ ነጠብጣብ ካለው ወይም ከከሰለ፣ በኤሌክትሪክ፣ በኬሚካል ወይም በጋለ ዘይት የተከሰተ ቃጠሎ ከሆነ ሳያመነቱ አቅራቢያ ወዳለ የጤና ተቋም በአፋጣኝ ይሄዱ። ቃጠሎ የደረሰባቸው ልጆችና አዛውንቶች ከሆኑ ቆዳቸው በቀላሉ የሚጎዳ ስለሆነ ሁል ጊዜ ቢመረመሩ ይመረጣል። ቃጠሎ ካለፈ ሕክምና ከተደረገ በኋላ የተቃጠለውን አካባቢ ንጹህና ደረቅ ያድርጉት ወይም እርጥበት አይንካው። እንደ አስፈላጊነቱ ፋሻ ከተደረገ በየተወሰነ ጊዜ ፋሻው መለወጡን ያረጋግጡ። ሐኪሞ ህመም ማስታገሻ ካዘዘለው ይውሰዱ። እስኪጠግን ድረስ ቆዳው በጣም እንዳይደርቅ ይጠንቀቁ። ከቀጥታ የፀሐይ ብርሃን ያርቁ። ለዚህ እንዲያግዝ ሐኪሙ የሚሰጠው የሚቀባ መድኃኒት ይኖራል። በዚህ ጊዜ ውስጥ ከቀላ፣ ካበጠ አሊያም መግል ከያዘ ኢንፌክሽን ሊሆን ይችላልና ፈጽሞ አይዘናጉ። ምንም ሳይጠብቁ ሐኪም ቤት ሄዱ። ያስተውሉ። የተቃጠለውን ስፍራ ያቀዝቅዙ፣ ይሸፍኑ። ከባድ ከሆነ እርዳታ ይጠይቁ። ለቆዳው ጤና ሁልጊዜ ቦታ ይስጡ። ይህ ትምህርታዊ ቪዲዮ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ ቪዲዮ ከወደዱ መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ያድርጉ።